ሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ ደግሞ ስኬታማ የሚያደርጉን 5 ጥያቄዎች አሉ። ይሄ ስኬታማነትን ይፈልጋል። እቅድ ለማውጣት እቅድ የሌላችሁ ሲቀጥል ደግሞ ያው በቃ ራሳችሁ ለማወቅ የሚረዱ 5 ጥያቄዎች ናቸው። ጥያቄዎቹንና ከነመልሶቻቸው እንዴት መልሶቹን እንደምጽፉ እና ይሄንን ቪዲዮ ስታዩ ኖት መያዝ አለባችሁ። ይሄንን ጥናትን የትንሽ አንብቤ ምናምን ያገኘውላችሁ። ስለዚህ እናንተም ይሄ ቪዲዮ እንደሚመቻችሁ አልጠራጠርም። ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ነው። አንደኛውና የመጀመሪያው ጥያቄ ምንድነው? ምን መስራት ትፈልጋለህ? ምን ነው የምትሰራው? ለምሳሌ ትምህርትን ከጨረስክ በኋላ ንግድ ነው፣ ቢዝነስ ነው፣ የሆነ ቢዝነስ ውስጥ ነው የምትፈልገው፣ ወደ ኢንጂነሪንግ ነው። ብቻ ትምህርትን ከጨረስክ በኋላ ምን መማር ትፈልጋለህ ነው። ምን መማር እንደምትፈልግ ለምን 6 ሉክ አይሆንም? ጻፈው። ሁሉንም ነገር በወረቀት አስቀምጠው። የታየ ነው እንጂ የሚረሳው የተጻፈ አይረሳም። ስለዚህ አንተም እንዳትረሳው ከፈለክ በወረቀት ላይ ጻፍና አስቀምጠው እልሃለሁ። ወደ ሁለተኛው ስንሄድ ደግሞ ያው ምን መሆን ትፈልጋለህ ደግሞ የሚሆነው ሁለተኛው ነው። እና እንግዲህ አንተ ደግሞ ምንድነው የምትፈልገው? በትምህርት ዙሪያ ነው። የሆነ አላማ ይኖራል መቼም ስትማር ዝም ብለህ አትማርም ጀብደኛ። ስለዚህ ምን መሆን ትፈልጋለህ ነው። ምን መሆን እንደምትፈልግ አንተ ታውቃለህ። እሱንም ጻፈው። ከዛ በኋላ ደግሞ ጎን ለጎን ምን ማድረግ ትፈልጋለህ? ወይም ለምሳሌ አንዳንድ ሰው አለ ባንክ ስለ ባንክ ተምሮ እዚህ ጋር ደግሞ ፓይለት ወይም ኢንጂነሪንግ ይማራል፣ ባንክ አካውንቲንግ ይማራል። ስለዚህ አንተም ጎን ለጎን የምትጨምረው ነገር ካለ ጻፈው። አላማህን ለማወቅ ስለሆነ ማለት ነው። ወደ ሶስተኛው እንሂድ። ምን እንዲኖርህ ትፈልጋለህ ነው። ሶስተኛው ደግሞ መኪና ልትል ትችላለህ፣ ቤት ልትል ትችላለህ፣ ፎቅ ልትል ትችላለህ፣ የፈለገውን ነገር ልትል ትችላለህ። ስለዚህ ካንተ ምንድነው የሚያስፈልገኝ የሚለውን ጻፈው። ከዛ በኋላ አንተ የጻፍከውን ነገር ምን እንደምታደርገው በኋላ ነገር አለው። ወደ አራተኛው ቀጥል። ምን ሆናችሁ ማየት ትፈልጋላችሁ? የዛሬ አመት ሊሆን ይችላል፣ የዛሬ ወር ሊሆን ይችላል፣ ነገ ሊሆን ይችላል። ምን ሆናችሁ ማየት ትፈልጋላችሁ? ይሄ በራሳችሁ ነው የምትጽፉት። አሁን ነገ አንተ ለምሳሌ ፈሪ ከሆንክ ማልፈራ ደፋር ሆኜ መገኘት ፈልጋለሁ ብለህ አላማ ላይ ጻፈው። ይሄም አንድ አላማ ስለሆነ ማለት ነው። ወደ አምስተኛውና ወደ መጨረሻው እንሂድ። የት መሄድ ትፈልጋለህ ነው የሚሆነው አምስተኛው ደግሞ የት መሄድ ነው የምትፈልገው? ዱባይ ልትል ትችላለህ፣ አሜሪካን፣ ባህር ዳር፣ ጣሊያን፣ የትም ሊሆን ይችላል። ለምን እዚህ ኮንሶን ብቻ የት መሄድ እንደምትፈልግ ጻፈው። በቃ አሁን 5ቱን ጽፋለህ አይደለ? 5ቱን እንዴት እንደምታስተካክለው ነገር አለው። አድምጠኝ በጥሞና ማለት ነው። መጀመሪያ በአመት ውስጥ የምታሳካቸውን ነገሮች ብቻ ጻፍ፣ ለብቻ አውጣቸው። ከዛ ውስጥ አሁን ለምሳሌ የዛሬ አመት ኮንፊደንት ወይም ደግሞ የማይፈራ ኮንፊደንስ ያለው ተማሪ መሆን እፈልጋለሁ ካልክ ጻፈው እንደዛ ብለህ። በአንድ አመት ውስጥ የምታሳካው ወይም ደግሞ ሾርት ተርም ጎል የሚባል ነገር አለ፣ የአጭር ጊዜ እቅድ ወይም ግብ እና እንደዛ የአንድ አመቷን ጻፋት ከዛ ውስጥ አውጥተህ ማለት ነው። ሁለተኛው ደግሞ የሚሆነው ምንድነው? ሚል ተርም ጎል ማለት ደግሞ በ3 አመት ውስጥ የሚሰራ ወይም ደግሞ በ3 አመት በ4 አመት ውስጥ የሚሰራ ነገር ሲሆን እነሱንም ከመሃል አውጣ። ለምሳሌ የዛሬ 3 አመት መኪና ገዛለሁ ካልክ እሱ ውስጥ ታስገባዋለህ ማለት ነው፣ ሚል ተርም ጎል ውስጥ። የመጨረሻው ሎንግ ተርም ነው። በ5 አመትና በ10 አመት ከዛ በላይ የሚሰራ ሲሆን ነው። ለምሳሌ እኔ የዛሬ 10 አመት የትልቅ ድርጅት ባለቤት መሆን እፈልጋለሁ ካልኩኝ ይሄ አላማ ነው። ስለዚህ የምን አይነት ድርጅት የሚለውን ትጽፋለህ። በቃ እንደዛ ያደረክ ነው ዋናው አላማ ነው የምትጽፈው። እና ሲቀጥል ደግሞ ምንድነው የምናደርገው? የምትጽፋቸውና የምታልማቸው ነገሮች በሙሉ የሚጨበጡ መሆን አለባቸው። ለምሳሌ አንተ እዚህ ቁጭ ብለህ ቤት ውስጥ የዛሬ ወር ላምበርጊኒና ቡጋቲ መግዛት አለብኝ አትልም። ይሄ የማይጨበጥ ነገር ነው ስላልክ አይሆንም። ግን ያን ለምሳሌ በዚህ በ2 አመት 3 ሚሊዮን ብር ሜክ ማድረግ አለብኝ ካልክ 3 ሚሊዮን ብሯን ሜክ ለማድረግ ግዴታ ሰማይ ምድር መንካት አለብህ። ስለህ ለፍተህ መፍጋት ግድ ይልሃል ማለት ነው። ሪሊ በቃ የሆነ ኮምጠጥ ያለ ሰው መሆን መቻል አለበት እንጂ አንተ ሪሊ የሆነ ቁጭ ብለህ ቤት ውስጥ ምንም ሳሰራ እንዲያወራህ የሚመጣ ነገር ወይም ከላይ እንደ ዝናብ የሚወርድ ነገር ምንም የለም ካልሰራህ። እንግዲህ አላማህን ለማወቅ እነዚህን 5ቱን ጥያቄዎች መልሳቸውን ካወጣ አላማህን አወቅክ ማለት ነው። እንግዲህ ከዚህ በኋላ ምን ማድረግ እንዳለብህ እኔ አልነግርህም። ራስህን ቀጥ አድርገህ መንገድህን ምራ። ጎ